ደብዳቤ ልሰጥ ነበር የፈለኩት። የምን ደብዳቤ ነው? ይቅርታ ደብዳቤ ጻፊ ብለኸኝ አይደለ? እሱን ጽፌ ነው። እና ደብዳቤው እኮ ለእኔ ሳይሆን ለሉሊት ነው የሚገባው። ንገሪኝ አልኩሽ እኮ። በቃ ምናሴ መጥቶ ነበር። ምን እንደምነግርሽ አላውቅም። ምንድነው? የይቅርታው ደብዳቤ ኃላፊዋ ዘንድ ተቀባይነት አላገኘም። ምን? ጭራሽ ሌላ ነገር? ይሄ ሁሉ ነገር አንቺ ላይ ሲደረግ በማየት በጣም ነው የማዝነው። እሺ ከዛን ያንቺ ወንድም መንገድ ላይ ኤርፎን አድርጊ ባራ 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 ቤሪ 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 እያልኩ ሲሄድ ሳሚን አላገኘው። ከዛ ማረኝ ምናምን ብለህ ፊት ለፊቱ በርከካልክ። ማ እኔ ተምቹ አታቀኝማ። እኔ ተምቹ ነኝ የምበረከከው። እኔ አንቺ ወንድም ልክ ወደ ፊት ለፊት ሲመጣ ትቼው በሩጭ ከዛ እኔ ሜላት፣ ቆይ ግን ለምንድን ነው እንደዚህ ልጅ የምትፈታተነኝ? ጭራሽ በደብዳቤ ይቅርታ ጠይቂ። እኔ እኮ ሜላት ነኝ፣ እንደዛ እንደማላደርግ ጠንቅቀሽ ታውቂያለሽ። ወይኔ ሜላት፣ ወይ ሀኒዬ፣ እናንተ እኮ ገና ልጆች ናችሁ። እንዴት ነው አደጋ ውስጥ ስትገቡ ዝም ብዬ የማያችሁ? ከአደጋ ልጠብቃችሁ ይገባል እኮ። እማዬ፣ እኔ ያደግኩት ከአደጋ እየሸሸሁኝ ሳይሆን አደጋን ተጋፍጬ እያሸነፍኩኝ ነው። ልቀቀኝ እያልኩ እኮ ነው። ምን አባታለሁ፣ ልቀቀኝ፣ መቆም እችላለሁ አልኩ እና ምናሴ፣ መግባት እችላለሁ? ሰላም ነው? ምን ያርክ ነው? አላውቅም፣ ብቻ ዝም ብዬ እየተከተልኩሽ መጣሁ። ቆይ ግን የምር ልትሄድ ነበር? አዎ ሂዳ የምለምን መስሎ ነው። አይገርምሽም? አንቺ ራሱ ምን ለማመጥሽ መስሎሽ ነበር? እኔ እንደ ልጅ ይልጥ ወንዶች አይደለም። እሺ ምን ማለት ነው? እኔ አንቺ ሳፈነቅቅሽ ጥቅሙ ለጋራ ነው። አልገባኝም። ልጅ እኮ እኔ ፎንቀኝ ተተስልሽ ወዬ ካልሽ እኔ ሚስቴን አገኘው፣ አንቺን ግጣምሽን አገኘሽ ማለት ነው። አሁን ተቀመጣ ትቀዳድ። ምን ይመስላል በእናታችሁ? ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። ባለም ዳርቻ ያላችሁ ወገኖቼ ዛሬ ደግሞ ኖላዊን ይዤ መጥቻለሁ ማለት ነው። ቪዲዮውንም እስከ መጨረሻው በማየት አበረታቱኝ እያልኩኝ ዛሬ ላይ ወይዘሮ ሜላት በተደጋጋሚም ይቅርታ ጠይቀሽ ወደ ቢሮ ተመለሽ በማለት ሉሊት ነግራት ነበረ። ሆኖም ታዲያ አሁን ላይ ሀናንም ልታናግራት ብትሞክር ሀና አሁን ላይ በራሳችን እንድንወስን ተይን በማለት ተናግራት ነበረ። ሆኖም ታዲያ ወደ ቢሮማ ምርታ እንግዲህ የይቅርታ ደብዳቤ አስገብታ ነበረ። ነገሩ ግን አልተሳካም። ምናሴ ባንድ በኩል አሁን ላይ ተንሳኤን አግኝቷታል። ተንሳኤ የአካል ጉዳተኛ ሆናለች። ሰላምዬም ብትሆን ከሳሚ ጋር ቀጠሮዋን አክብራ ተገኝታለች። ኢዩኤል ደግሞ ወይዘሮ ሜላትን ወደ ቢሮ ለመመለስ ሀናን እርጂኝ ብሎ ጠይቋት ነበረ። እሷ እኮ እናቴ ናት፣ እኔ ምንም ላደርግ አልችልም በማለትም መልሳለታለች። ሆኖም ዛሬ ላይ ወይዘሮ ሜላት ወደ ቢሮ ትሄዳለች። ወይዘሮ ሜላት ታዲያ ባሰበችው መሰረት የይቅርታውን ደብዳቤ እንግዲህ ለሀና ስትል ጽፋ ፈርማ ትሰጣለች። ኢዩኤልም እንዲወስድላት እኔ እሷን አይን ከማይል አንተ ውሰድ በማለት ለኢዩኤል ነግረዋለች። ነገር ግን አንቺ ወስደሽ ብትነጋገሩ የተሻለ ነው በማለት ኢዩኤልን ቢነግራት ግን ደግሞ የሉሊትን አይን ማየት አልፈልግም፣ የምትፈልገውን በሁሉም በሰራተኞቹ ፊት ይቅርታ ጠይቄያለሁ በማለት ማተብማ እንዳረገችበት ትናገራለች። ሆኖም የይቅርታውን ወረቀት ሉሊት ልትቀበለው አልቻለችም። ጭራሹንም አጣብቂኝ ውስጥ ከታታለች። የማትፈልገውን የወንጀል ስራ አስፈርማታለች። ሆኖም ለሀና ስትል ወይዘሮ ሜላት ፌርማዋን አኑራለ። አሁን ላይ ሉሊት በዛተችው መሰረት ነገሮችን እያስከሄደች ነው ያለችው። ሆኖም ታያለሽ፣ አሽከረክርሻለሁ፣ እግሬ ስር ማስቆምብሼ ረግጥሻለሁ በማለት እየዛተች ነበረ። አሁን ላይም ታዲያ ወይዘሮ ሜላትን የማይሆን ወንጀል ውስጥ እየከተተቻት ነው ያለችው። እሷን የሚያስጠይቅ ነገር እንድትፈርም አድርጋታለች። ወይዘሮ ሜላት አሁን ላይ ታዲያ አጣምቂን ውስጥ ገብታለች። ምክንያቱም ሀንቾን እዛ ቢሮ ጥላት እንዳትወጣ እሷም ታዲያ የአቅሟን ያክል ብትጣጣርም ሉሊት ደግሞ አሁን ላይ ጥምድ አድርጋ እሷን ወንጀለኛ ለማድረግና ከዛም የሆነ ነገር አድርጋ ለማስወጣት ይመስላል አሁን ላይ አጣብቂኝ ውስጥ ከታታለች። ሀናንም ብትሆን እቤት ከመጣች በኋላ ልታናግራት ፈልጋ ነበረ። ምናሴንም ቢሆን ውጭ ጠብቀኝ
ጠብቀን እኔ ሀናን ላናግር በማለት ሀና ግን ልታናግራትም ሆነ ጊዜ ልሰጣት አልቻለችም። ምናሴን አትውጣ በማለት ሀናም ትከላከላለች። ሆኖም ማውራት አለብን በማለት ወይዘሮ ሜላት ሀናን ትናገራታለች። ምናሴም የእናቱን ነገር ሰምቶ ወደ ውጭ ወጥቶ ቆሞ ነበረ። ሆኖም ታዲያ ለሀንቾ ልትነግራትና ልታናግራት ስትሞክር አንዳንድ ጊዜ የራሳችን ውሳኔ እንድንወስን ተይን በማለት እንግዲህ ትናገራለች። ሆኖም ሁሉንም ነገር በሩን ትዘጋጋባታለች። ወይዘሮ ሜላትም እንግዲህ በብስጭት ምን አይነት ጉዳት ጣብቂኝ ውስጥ ነው የገባሁት በማለት እያሰበች ነው ያለች። ታዲያ ወይዘሮ ሜላት ክብሯን ዝቅ አድርጋ አሁን ላይ መጠየቅ የሌለባትን ይቅርታን ብትጠይቃት እንኳን ይቅርታውንም ሳትቀበል ትቀራለች። ኢዮኤልም ቢሆን ከዚህም በፊት ወይዘሮ ሜላትን ወደ ስራ ካልመለሽ የሰራሽውን ስራ አጋልጣለሁ ቢል አሁን ላይ ግን ምንም ነገር እያደረገ አይደለም። ሆኖም ሀናም መጠቀሚያ አድርጋታለች። አሁን ላይ ወይዘሮ ሜላትን እንዳሰበችው መያዣ ልታደርጋት ሀናን ከዛ ስራ አስገብታታለች። ሀና ደግሞ አይኗ ልትገልጥ አልቻለችም። እናቷንም ልትሰማ አልቻለችም። መስራት ካለብኝ እሰራለሁ በማለት ተናግራለች። ሆኖም ኢዮኤል ቤት ድረስ መጥቶ ወይዘሮ ሜላትን አናግሯት ነበረ። ግን ደግሞ ይቅርታውንም ቢሆን የማይሆን ነው ስትል ከቆየች በኋላ የሀና ነገር አላስችል ብሏት ልጄን የሆነ ነገር ታረግብኛለች በማለት ነው ይመስላል ወደ ቢሮ ተመልሳ ይቅርታዋን ጠይቃ ነበረ። ይቅርታዋ ውድቅ ሆነ እንጂ ኢዮኤል ታዲያ ሀናንም ቢሆን እናትሽን አናግረሽ ወደ ቢሮ እንድትመለስ በማለት በመጀመሪያም ጠይቋት ነበረ። ሀናም ደግሞ እኔን እናቴ ናት፣ ስለዚህ እሷን ምንም ማለት አልችልም፣ ውሳኔዋን ማክበር እንጂ በማለት ነበር ለኢዮኤል የመለሰችለት። ኢዮኤልም ቢሆን በፊት እሷን ካልመለሻት ወደ ስራ የሰራሹን አጋልጣለሁ ሲል ቆይቶ አሁን ላይ ምንም እያደረገ አይደለም። እንደውም ከሉሊት ጎን የቆመ ነው የሚመስለው። ምንም ማድረግ እንደማይችል ነው አሁን ላይ ለወይዘሮ ሜላትም በይቅርታ የጠየቃት። ታዲያ ወይዘሮ ሜላትም ቢሆን አንተ ይቅርታ መጠየቅ የለብህም፣ አንተ ጥፋተኛ አይደለህም እያለችው ነበረ። ግን ደግሞ አሁን ላይ ለሉሊት እየደገፈ እና የሆነ ሴራ እንዳላቸው ያስታውቃል። እሷ ወደ ስራ ከተመለስ በኋላ ይቅርቷንም ከጠየቀች በኋላ ይቅርቷን ያልተቀበለችበት ምክንያት ወይዘሮ ሜላትን ያሰቡላት ነገር ሊኖር ይችላል። ሆኖም ታዲያ ምንም ማድረግ አልችልም፣ አቶ መዘክር እስከሚመጣ ድረስ ቻዩ በማለት ነበር ነግሯት የወጣው። ሀንቹንም ቢሆን እየተጠቀመችብኝ ነው ብትላትም ሀንቹም እንግዲህ ትንሽ ልጅ ሳትሆን ትልቅ ናት፣ ራሷን መወሰን ትችላለች። ሆኖም እናቷ እዛ ውስጥ አጣብቂኝ ውስጥ እንደገባች ተመልክታ ከዚህ ስራ መውጣት ነበረባት። ግን ደግሞ እሷ አሁን ላይ አይታያትም። በልጅነቴም ችግርን አልፌያለሁ፣ አሁንም ደግሞ ይህንን እወጣዋለሁ፣ እሰራዋለሁ በማለት እናቷንም ልታናግር ፈቃደኛ አይደለች። ወይዘሮ ሜላትም ይህን ወረቀት ከፈረመች አሁን ላይ ትልቅ ችግር ውስጥ እንደምትገባ የባሰ ከችግሯን በላይ ችግር እንደምትሆንባት ሉሊት በጣም በዛተችው መሰረት እሷ ተገዥ ልታረጋትም ትችላለች። ወይዘሮ ሜላት አቶ መዘክር ድርጅቱን ኃላፊ ሁኚ ሲላት ብትቀበል ኖሮ ምናልባትም ይሄ ችግር ላይመጣባት ይችላል። አሁን ላይ ያንን ወረቀት ከፈረመች እንግዲህ አቶ መዘክርም ስላልመጣ እሷን ተጠያቂ ልታደርጋት፣ እሷ ደግሞ ጠንካራ ሰራተኛ እንደመሆን ለማሳየት ይመስላል። በአንድ በኩል አባባ ኖላዊ ናቸው። አባባ ኖላዊ አሁን ላይ ከፋኖስ ጋራ ተጣልተዋል። ፋኖስም ደግሞ ከቤት ወጥታ ይመስላል ወደ ራሷ ቤት ሳትመለስ አቀርም። ሆኖም ታዲያ አባባ ኖላዊ አሁን ላይ እየጠጡና እየሰከሩ እንዲሁም ደግሞ ወደዛ ግቢ የሚገቡትን ሰዎች ብርም ያው ቢያንገራግሩም እየተቀበሉ ነው ያሉት። እና ወንጀል የሚሰራበት ግቢ ይሁን ምን ይሁን አያውቁም። ነገር ግን አሁን ላይ ተፋኖስም ከተጣሉ ጀምሮ ሀንቾን ብትሆን አባቷን ዞር ብላ አላየችም። ምክንያቱም አንተ ጉበት ትቀበላለህ፣ አንተ አባቴ አይደለም ብላ ተናግራ እንደሄደች ተመልሳም አላየቻቸውም። አሁን ላይ እሳቸውም ቢሆኑ እየሰከሩና እየጠጡ ቸምቹና ሀሴም አግኝተዋቸው ነበር። ሆኖም ደጋግፈው ወደ ቤትም ቢወስዷቸው ግን ደግሞ ተምቹ የተለመደ ቀልዱን እየተናገረ ነበረ። ወደ ቤትም እንሄድ በማለት አሴም ቢነግረው አሴ ደግሞ ፋያውን ትቼ አልሄድም ከዚህ ቤት በማለት ይናገራል። እሱም ታዲያ ህፃን ልጅ እኮ አይደሉም ተኝቷል፣ በቃ እንሄድ ቢልም አሴ ትቶ መሄድ አልፈለገም። ፋዘርን ትያቸው አልሄድም እዚህ ነው የምናረው በማለት ሆኖም ታዲያ ተምቹ
አያቸው። ፋያው ግን ሲተኙ እንዴት እንደሚያሳዝኑ በሳቸው ዘመን እንግዲህ በተወለድኩ ነበር ብዬ ተመኘሁኝ። በደህና ጊዜ በደንብ በልተዋል አያቸው በማለት እንግዲህ እሳቸውንም እየቀለደባቸው ነበር። ሰላምዬም ብትሆን በአንድ በኩል አሚና አግኝታ በቀጠሯ መሰረት ወደ እሱ ሄዳ ነበረ። ሆኖም ታዲያ ለምንድነው የጠራኸኝ? በቀጠሮ መሰረት አክብሬ መጥቻለሁ ብትለውም ፍቅሬን እንግዲህ ተጠቀበልሽኝ፣ ለኔም ላንቺም ነው ጥቅሙ በማለት እንግዲህ ስትቀርበው ይኮራባታል። ስትርቀው ደግሞ እሷን ካላየው ሰው አልሆንም በማለት እዛ ምሰራ ቤት ድረስ ሄዶ እሷን ለማየት ሲል ቁጭ ብሎ ሲጠጣ ቆይቷል። ሆኖም አሁን ላይ በውጭ እንገናኝ ባላት መሰረት አግኝታው ነበረ። ግን ደግሞ ሆኖም ታዲያ እኔ ደክሞኛል፣ ስራዬን ስሰራ ነው የቆየሁት፣ የምትቀመጥ ከሆነ ተቀመጥ ትለዋለች። እሱም ታዲያ ይኩራራባታል። ሆኖም ታዲያ ሰላምዬም ብትሆን በንጹህ ልቧ እየቀረበችው ይመስላል። እሱም ታዲያ ለሁለታችንም ጥቅሙ፣ ስለዚህ ይገባሻል፣ እኔ ትት ማለት ብዙም አልችልበትም፣ ነገር ግን ሁለታችንም ጥቅም ስለሆነ አንቺን ብትሆኚ እኔ የምለውን መቀበል አለብሽ በማለት እየኮራባት ነው ያለው። እሷ ደግሞ በትህትና ሆና አሁን ላይ እየተቀረበችውና እያወራችሁ ነው ያለው። ምናልባትም ወርቁን እንደወሰደ እሱ ብታውቅ ደግሞ አይን ላፈር ልትለው ትችላለች። የሰላም ነገር እንኳን ብዙም እርግጠኛም ላይሆን ይችላል። ግን ደግሞ አሁን ላይ ሳትረታለት አትቀርም ለሳሚ። ሆኖም እንግዲህ ሳሚ ቁጭ ብሎ ለኔ 1 ቢራ ለሷ ደግሞ 2 ሊትር ውሃ አምጡላት በማለት ያዛል። ደግሞኛልና አውራኝና ትንሽ ቆይቼ ወደ ቤት ትሸኝኛለህ ባለችው መሰረት እሺ ብሎ ነበር የተቀመጠው። ሆኖም 2 ሊትር ውሃ ምን ላደርገው ነው በማለት ሰላምዬም ትናገረዋለች። እሱም እየቀለደባት ትታጠቢበታለሽ በተረፈው በማለት ይቀልድባታል። ሆኖም እንግዲህ ሳሚ እየተኩራራም ይመስላል። ስትቀርበው ለመኩራት እየሞከረ ነው ያለው። በአንድ በኩል እንግዲህ ምናሴ ነው። ምናሴ ከትምህርት ቤት አብሮ የተማረት የነበረችው ተንሳኤ የምትባል ልጅ አሁን ላይ ትሁትን የቀረባትም ተንሳኤን ፍለጋ ነበረ። ትሁት ደግሞ ከልቧ ትወደዋለች። አሁን ላይ እያፈቀረችው ስለሆነ ስለ ተንሳኤ ሲያነሳባት አትፈልግም። ሆኖም እሷን እንዲቀርባት የማታደርገው ጥረት አልነበረም። ምናሴ ግን ጥያቄው ተንሳኤ የት ናት የሚለው ነበረ። አሁን ላይ ግን ዛሬ ሰተት ብሎ ወደ ቤት ሄዷል። ባለፈው ጊዜም ቤት ሄዶ ነበረ። ግን ደግሞ በደንብ ሳያያት ልጅቷን ብትሆን በጥርጣሬ ላይ ነበረች። እሷም ታዲያ ትሁት እንዴት ልትመጣ ቻልክ? እዚህስ እንዴት ልትገባ ቻልክ? ሰው ቤት እንዴት ሰተት ብሎ ይገባል? በማለት ከቤት አስወጥተው ነበረ። ሆኖም ቆይል ትንሽ ላናግርሽ በማለትም እንኳን ቢጠይቃት ተከትየሽ ነበረ ቤትሽን ለማየት ብዬ በማለት ቢነግራት እሰው ቤት ሰተት ብለህ መግባት አይገባህም በማለት ተናግራ አስወጥታው ነበረ። ታዲያ ተንሳይም ብትሆን ማን ነው የመጣው? ትንሽ መልኩ ቀየር ብሏል እንጂ ምናሴን ይመስላል በማለት እንግዲህ ደሞስ ምናሴን ስትይ ሰምቻለሁ፣ ምናሴ ነው ወይ ብላ ተጠይቃታለች ትሁትን። ትሁትም ታዲያ ብዙ ምናሴ ያለና አንቺ የምታውቂው ምናሴ አንድ ሰው ብቻ ነው ወይ በማለት እሱ እንዳልመጣም ትነግራታለች። አንድ ሰው ነበረ በቃ ሄዷል በማለት ተበሳይታም ምግብ ስትላት ትንሳኤ አልበላም ስላለቻት ባትበይ የራስሽ ጉዳይ በማለት ጥላት ከቤት ትወጣለች። ሆኖም ትሁት ጓደኛዋ ናት ወይስ እህቷ? እዚህ ጋር ግን እርግጠኛ የሆነው ነገር የለም። ግን ደግሞ ተንሳኤ የሚያሳየው የመኪና አደጋ እንደደረሰባትና ከዛም ተርፋ አሁን ላይ በሕክምና እርዳታ ቆይታ በኩርሲ እንደምትራመር ነው። ሆኖም ምናሴ ቤት ውስጥ ከገብቶ ቁጭ ይላል። ልጅቷንም ታዲያ በጨረፍታ ስላያት ስለነበረ በደንብ ተንሳኤ ትሁንም እርግጠኛ አልነበረም። ወዲያው ተንቅልፏ ስትነቃ አንተ ማነህ? እንዴት ልትገባ ቻልክ? በማለት ምናሴን ጠይቀው ነበረ። ምናሴም ታዲያ እኔ ምናሴ እባላለሁ፣ ባለፈው መጥቼ አስተያየትሽ ትዝ ሲለኝ ድጋሚ መጣሁ በማለት እንግዲህ ቅርታም ጠይቋት ቀረብ ብሎ ይቀመጣል። አንተ ምናሴ ነህ ወይ በማለት በጣም ትደነግጣለች። ሆኖም እሷ ትንሳኤ እንደሆነች ትነግረዋለች። ታዲያ ቤትም መጥቶ በጣም ተጨናንቆ ስለነበረ የመጀመሪያ ቀን ያያት ቀን
ሌሊቱንም እንቅልፍ አልወሰደውም ነበረ። ትሁትም ብትሆን ጊዜ አልሰጠችውም። በደንብ ሊያያትና በደንብ ሊያናግራ ሰላምታ እንኳን እንዳይሰጠው አዋክባ ነበር ከቤት ያስወጣችው። ግን ደግሞ ሰላምዬ ምን ሆነህ ነው አተኛም ወይ በማለት ስትጠይቀው፣ ሆኖም ለምን ምናሴ ለሰላምዬም የሆነውን ነገር ሁሉ ይነግራታል። ትሁትን ተከትሏት እንደሄደ እዛም ቤትም ታዲያ ሄዶ የሆነች ልጅ እንዳየ እሷም ታዲያ ጊዜ ሳሰጠው እንዳስወጣችው እየነገራት ነበረ። ሆኖም እንቅልፍ የነሳው በማግስቱ ሰተት ብሎ ይገባል። ሆኖም እንደዛ ሆኖ እንግዲህ ትንሣኤ እንደሆነች ያውቃታል። ታዲያ ትንሣኤ የምትባል ልጅ ታውቅ ነበር ወይ ስትለው በደንብ ከሷ ውጭ የማውቀው አንድም ሰው አልነበረም። ግን ደግሞ ሆኖም ታዲያ ተነሽና እኔን አናግሪኝ ሲላት ነበረ ስቅስቅ ብላ አልቅሳ እንዲወጣላት የጠየቀችው። በፊትም ቢሆን እሷ ነበረች የምታፈቅረው። አሁንም ምናሴ እንደሚያፈቅራት ለካንተም ታፈቅረኛለህ ሆይ በማለት በውስጧ እየተናገረች ነበረ። ሆኖም ታዲያ ተነሽና ውሪኝ ሲላት በጣም አልቅሳ ጉዳትም ስለደረሰባት ተነስታ እንግዲህ የሆነ እግሯ ላይም ጉዳት የደረሰባት ይመስላል። ሆኖም ትሁት በድብቅ እየሄደች እንደምታያትና ግን ደግሞ ምናሴንም ቢሆን የት እንዳለች መናገር አልፈለገችም ነበረ። ዛሬ ላይ ግን እውነቱን አውቋል ምናሴ። ሆኖም ግን ልታናግረው ፈቃደኛ አይደለችም። አልቅሳም ነው ወጣልኝ ያለችው። ታዲያ ተመልሳም ትሁት ትመጣለች ምግብ ይዛላት። ምግብ ስላመጣሽልኝ አመሰግንሻለሁ በማለት ታመሰግናታለች። እስከ ዛሬ ድረስ መጥቼ እያየሁሽ ነው ዝም ብለሽ የምትቀበይኝ፣ ታዲያ ለምንድን ነው ዛሬ ያመሰገንሽኝ በማለት ጠይቃታለች። ሆኖም ስላልተውሽኝ እስከ ዛሬ ድረስ አመሰግንሻለሁ በማለት ትንሣኤም ትናገራለች። ታዲያ እቤት ውስጥ የተፈጠረ ነገር አለ፣ አዲስ ነገር አለ በማለት ትሁትም ትናገራለች። ሆኖም ከብዙ ጥያቄ በኋላ ስለ መናሴ ደግሞ የጻፈችው ነገር ብዙ አንድ መጽሐፍ አለ። እሱንም ታዲያ ዛሬ ደግሞ ከስንት ጊዜ በኋላ አውጥተሽ ታነቢያለች በማለት መጽሐፉን ተዋጣባታለች። ሆኖም እዚህ ቤት የመጣው የሆነ ሰው አለ ማለት ነው ብላ ስታፋጥጣትም ካለነገረቻት ደግሞ የጻፈችውን እንደምትቀዳድድባት ስትነግራት ምናሴ እንደመጣ ትነግራታለች። ሆኖም በጣም ትሁት ተናዳ ሁለታችሁም እየተጫወታችሁብኝ ነው ማለት ነው በማለት ከቤት ወጥታለች። አባባ ኖላዊም እንግዲህ ጠዋት ላይ ተነስተው ወደ ስራቸው አምርተው ነበረ። ነገር ግን ስለ ራባቸው የሚበሉበት ምግብ ብራቸውን ሲያዩ ብራቸው ከኪሱ አልነበረም። ታዲያ ተምቹ ከኪሳቸው አውጥቶ ምናልባትም እንዳይወርቅባቸው በማለት እኛ ጋር ይቀመጥላቸው በማለት ካሴ ጋር ተመካክረው ብሩን ማታ ላይ አውጥቶባቸው ነበረ። ሆኖም ስራ ቦታ ሆነው ምንም ብር ስለሌላቸው ውስጣቸው ደግሞ የሚበሉት ነገር እየፈለጉ ነበረ። ግን ደግሞ ብር ስለሌለ አሁንም ያው ወደ ውስጥ የሚገባ ሰው ሲመጣ ይመልሳሉ። ሆኖም ብዙ ከተጨቃጨቁ በኋላ ተመልሶ በኪሳቸው ሰጥቷቸው ወርውሮላቸው ይሄዳል። እንደው ብሩ አሳዝናኝ ነኝ እንጂ አላነሳትም ነበር በማለት እንግዲህ ብሩንም አንስተው ወደ ኪሳቸው አስገብተውታል። በድጋሚም እንግዲህ ኩቦ ተቀብለዋል። ሀንቾምና ፋኖስ አሁን ላይ እነሱም ቢሆኑ የአባባ ኖላዊን ችግር ሊረዱላቸው አልቻሉም። ታዲያ እሳቸውም ፋኖስ የመድኃኒት መግዣ በዛ ብር ስለሚያስፈልግ በዛ አማካኝነት ነበር የጀመሩት። ግን ደግሞ አሁን ላይ የባሰውን እነሱ ሁለቱም ጉቦ እየሰራህ ነው ወይ እኛን የምታስተዳድረን በማለት ሁለቱም ተናግረዋቸው ጥለው ከቤት ወጥተዋል። ሆኖም አባባ ኖላዊ አሁን ላይ ብቻቸውን ስለሆኑ አሁንም ድጋሜ ያው እንደለመደ ሲመጣ አላስገባም ሲሉት ብሩን ወርውሮላቸው ሄዷል። እሳቸውም እንግዲህ ያንን ብር አንስተው ወደ ኪሳቸው ባርገዋል። ለማንኛውም ቀጣዩን አብረን እናያለን። የዛሬው ቪዲዮ በዚሁ አብቅቷል። ወይዘሮ ሜላት ያንን ወረቀት ከፈረመች ችግር ውስጥ ትገባለች። ነገር ግን ምን ይፈጠራል የሚለውን ቀጣዩን እናያለን። ወይስ ሀና አይታ የእናቷን ችግር ተረድታ ከዛ ቢሮ ትወጣ ይሆን? ወይስ በዛው ሀናን ለማዳን ስትል ወንጀል የተሸከመ ወረቀት ወደ ወንጀል የሚያስገባውን ፌርማዋን ታሳርፍበት ይሆን?
ለማንኛውም ቀጣይ እናያለን። እናንተ ላይኳን አትርሱኝ ወገኖቼ። ላይክ ስታደርጉ ያው ይደረሳል ማለት ነው። እንግዲህ ላይክ እያደረጋችሁ አበረታቱኝ። በያላችሁበት ሰላም ቆዩልኝ። አዲስ ቤተሰቦችም ሰብስክራይብ በማድረግ ወደ ቻናሉ ተቀላቀሉ እያልኩ ነባሮቹም በሸር በላይክ አበረታቱኝ። ባይ። ወዳችኋለሁ። ለሀገር ሰላም፣ ፍቅር፣ አንድነትን እየተመኘው በዚሁ አበቃለሁ።